አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የሁለገብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? የስራ ጤና ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የዛሬው ርዕስ የሚመሰላችሁ ደስተኛ ለመሆን የሚረዱ 10 የህይወት መርሆች ነው የሚለው ማለት ነው። አንድ ሰው ደስተኛ ለመሆን አንደኛ ራስህን ከሌላ ሰው ጋር አታፎካከር። ሁላችንም እንደየራሳችን ሁሉ ባህሪያችንና ፍላጎታችን በጣም ይለያያል። ደስታን የሚያጠፋ ምክንያቶች አንደኛው ራስን ከሰው ጋር ማፎካከር ነው። አሳ ደስታዋን እንደ ወፍ በሰማይ ልፈልግ ብትል፣ ወፍ ደግሞ እንደ አሳ ውሃ ውስጥ ልፈልግ ብትል ሁለቱም ሳይደሰቱ ይቀራሉ። ስለዚህ ደስታህን በራስህ መለኪያ ለካው። አንተ በሌሎቹ ስትቀና ሌሎቹም በአንተ እንደሚቀኑ ወቅ። ሁለተኛ አትኩሮትህ በሌለህ ነገር ላይ ሳይሆን ባለህ ነገር ላይ አድርገው ማለት ነው። የጎደለህ ምንድን ነው? ያለህስ ምንድን ነው? ብታመዛዝነው የቱ ይበልጣል? ብዙዎቻችን ሀሳብ እና አትኩሮታችን በሌለን ነገር ላይ ስለሆነ ያለን ነገር ሳንጠቀምበት እንርቃለን። ደስተኛ ለመሆን ሁሉም ነገር ሊኖረን አይገባም። በደንብ ካስተዋልን አሁን ያለን ነገር ደስተኛ ለመሆን በቂ ነው። ምክንያቱም አንተ ያለህን የሚመኙ ምስኪኖች ብዙ ናቸውና ማለት ነው። ሶስተኛ ራሳችንን መሆን። በዚህ ምድር ላይ ሌላውን ለመምሰል እንደመሞከር ከባድ ነገር ምን አለ? ሌላውን ለመምሰል ስትሞክር የምትጠው ከሰው ጋር ሳይሆን ከገዛ ራስህ ጋር ነው። እናም ራስህን አታስቀይመው። እውነተኛ ወዳጆችህን አንተን በአንተነትህ ይቀበሉሃል። ከምንም በላይ ራስህን ለመሆን ከራስህ ጋር ሰላም ፍጠር። አራተኛ ሁሉንም ማስደሰት አትሞክር። ሁሉን ለማስደሰት መሞከር የለብንም። ሁሉን ሰው አስደስቶ አይቻልምና ማለት ነው። አንድ ነገር ሁሉን ለማስደሰት አትሞክር የለብንም። አንድ ነገር ስታደርግ ሰዎች ደስ እንዲላቸው ብለህ ሳይሆን ትክክለኛና አንተ ያመንክበት ነገር ስለሆነ ይሁን። በዚህ ምድር ላይ ምንም አይነት ጻድቅ ሰው ብትሆን እንኳ ሁሉም ሰዎች ማስደሰት አትችልም። ስለዚህ የምታደርጋቸው ነገሮች ከህሊናህ ጋር እስከ ተስማማ ድረስ በቂ ነው። ለሰው ሳይሆን ለህሊናህ መኖር ነው። አምስተኛ የውሸት ደስታን አትፈልግ። የውሸት ደስታ ጊዜም ውሸት ናት። በውሸት ደስታ በእውነተኛ ደስታ መካከል ትልቅ ልዩነት አለው። የውሸት ደስታ ጊዜያዊ በመሆኑና የውጭ የምናያቸው ነገሮች የሚመጣ ነው። ሀዘናችን ለጊዜው የሚጋረድ ጊዜያዊ ማስታገሻ ነው ማለት ነው። እውነተኛ ደስታ ግን ሀሳባችን፣ አላማችን፣ ምግባራችን ሲጣመር የሚፈጸም ስሜት ነው። ሀዘንና መከራችን ሳንደብቅ የምንጽናናበት ደስታ ነው ማለት ነው። ስድስተኛ ማን እንደምታገኝ አታውቅምና ለሁሉም ሰው ቅን ሁን። አዎ ማን እንደሚገኝ ስለማይታመን ማንንም እንደምታገኝ አታውቅምና ለሁሉም ሰው ቅን መሆን ከመንገደኛው አንስቶ እስከ ቅርብ ወዳጆቻችን ድረስ ሰዎች በእኛ ላይ ትልቅ አስተዋጽኦ አላቸው። በህይወትህ የምታስፈራቸው ነጥቦች ሁሉ በኋላ ላይ ተያይዘው መስመር መሰራታቸው አይቀርም። የተጣቀው ድንጋይ
የተናቀው ድንጋይ የማዕዘን ራስ ይሆናል ተብሏልና ሰዎች አትናቅ። በየትኛውም አጋጣሚ የምታገኛቸው ሰዎች ትክክለኛውን ነገር አድርግላቸው ማለት ነው። ሰባተኛ መለወጥ የማትችላቸውን ነገሮች ተቀበላቸው። ብዙዎቻችን ጭንቀት ውስጥ የሚገቡ መለወጥ የማይችሏቸውን ነገሮች ለመለወጥ ስለሚጥሩ ነው። ምክንያቱም እንኳን በህይወታችን ውስጥ አብዛኛው ነገሮች ላይ ስልጣን ቢኖርም መለወጥ የማይቻል ነገሮች አሉ። ከአቅምህ በላይ በሆኑ ነገሮች ራስን አታስጨንቅ። ከአቅም በላይ የሆኑት ነገር ለአምላክህ ስጠው ማለት ነው። ለአላህ መስጠት ነው። የራስን እውነተኛ ወዳጅ ሁን። ስምንተኛ የራስን እውነተኛ ወዳጅ መሆን ነው። ምንም እንኳን ሰዎች በአንተ ቢያምኑብህም እና ቢመኩብህም አንተ በገዛ ራስህ ካላመንክ ህይወትህ ምንም ዋጋ የለውም። ከሰዎች ፍቅር በላይ ራስን ፍቅር ወሳኝ ነው። የሚገርመው ሰዎች ራሱ ሊረዱት የሚችሉት አንተ መጀመሪያ ራስን መውደድ ስትችል ነው። ራስን በደንብ ተንከባከበው። ሲያጠፋ ይቅር በለው። ሲደክምህ አበረታተው። ሲሳካለት አሞካሸው። ለአንተ ካንተ የቀረበው ማን አለና። ዘጠነኛ መልካም አስብ፣ መልካም ተናገር። ይህን ይመስላል ማለት ነው ይዤላችሁ የመጣሁት ውድ ቤተሰቦች። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በጥሩ ነገር ይዤላችሁ እመጣለሁኝ ማለት ነው።